የተወደዳችሁ ተመልካቾቻችን አድማጮቻችን እንደምንሰነበታችሁ። ይህ በየሳምንቱ በዋሽንግተን ዲሲ ከሚገኘው ከኢትዮጵያውያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ውይይት ፕሮግራማችን ነው። እንደገና ለዚህ ፕሮግራም ከኛ ጋር ስለሆናችሁ እጅግ አድርጎ ደስ ይለናል። በዚህ ሁለተኛው ሩብ ዓመት እየተነጋገርን ያለው ዋናው አርዕስት ፍንጮች፣ ምስሎችና ምሳሌዎች የሚለውን እንዴት የመጽሐፍ ቅዱስ ትንቢቶችን የምናጠናበት መንገዶችን እየተነጋገርን ያለ ነው። እንግዲህ እስካሁን ድረስ 4 ሳምንታትን አሳልፈናል። ተስፋ አለኝ እነዚያ ያለፉትን 4 ሳምንታት ትምህርቶች እንደተከታተላችሁ። ዛሬ ደግሞ 5ኛውን ክፍል ልናጠና በፊታችሁ ቀርበናል። ባለፈው ሳምንት ህዝቦች በሚለው ንዑስ አርዕስት ክፍል 1ን ተነጋግረን ነበር። ዛሬ ደግሞ በሁለተኛው ክፍል ህዝቦች በሚለው ሁለተኛው ክፍል ላይ ለመነጋገር በፊታችሁ ቀርበናል። በዚህም ውይይታችን እንግዲህ የምናተኩረው ባለፈው እንደጀመርነው ህዝቦች እንዴት የእግዚአብሔርን አመራር እምቢ ብለው የራሳቸውን መንግስት እንዲያቋቁሙ፣ የራሳቸው ህዝብ፣ የራሳቸው ንጉስ፣ የራሳቸው መሪ እንዲኖራቸው ፈልገው እስራኤላውያኖች እንዴት ሳሙኤልን እንደጠየቁት፣ ከዛም ደግሞ እግዚአብሔር ለፈቃዳቸው አሳልፎ እንደሰጣቸው እና ከመስጠቱ በፊት ግን ሊመጣ ያለውን ነገር ሁሉ በግልጽ እንደነገራቸው ተነጋግረን አልፈን ነበር። ያንን በመቀጠል ነው እንግዲህ ዛሬ በሰው መንግስትና በእግዚአብሔር መንግስት መካከል ያለውን ልዩነት ምን እንደሆነ እንደገና አጉልተን በተለይም ደግሞ የዳንኤልን መጽሐፍ በመመልከት ለመነጋገር በፊታችሁ ቀርበናል። ይህ ውይይት እንግዲህ ከኔ ጋር ቁጭ ብሎ የሚወያየው ወንድሜ ኢሳያስ ብርሃኑ ነው። እሱንም እንኳን ለዚህ ፕሮግራም መጣ ስለው እጅግ አድርጎ በጣም ደስ ይለኛል። እንግዲህ ከኛ ጋር ቆዩን። ይህንን ውይይት መንፈስ ቅዱስ እንዲመራን፣ መንፈስ ቅዱስ የምንናገረውን በማስተዋል እንድናገር፣ ቃሉን እሱ እንዲያስቀምጥልና በሚገባ ቋንቋ ለእኛም ለእናንተም በሚገባችን ቋንቋ መናገር እንድንችል ጥበብና ማስተዋልን እንዲሰጠን በጸሎት እንጀምራለን። እሱ ጊዜውን ላንተ ሰጥሃለሁ። ውይይታችንን በጸሎት ክፈትልን። የሰማይ አምላክ እግዚአብሔር ሆይ እጅግ አድርገን እናከብረሃለን። እንደገና ስላንተ ፈቃድ፣ ስላንተ መሪነት በዚህ በሰንበት ትምህርት እንድንወያይ እድልን ስለሰጠህን፣ በምንወያይበት ጊዜ ቅዱስ መንፈስህ እንዲመራን፣ ለህዝብህም ለእኛም በረከት መሆን የሚችል ነገር ከአንደበታችን እንዲወጣ ማስተዋልንና ጥበብን መስጠት የምትችል አምላክ አንተ ብቻ ስለሆንክ ማስተዋልንና ጥበብን እንድትሰጠን በፊትህ እንቀርባለን። በሰማያዊ ጥበብና ማስተዋል ሁለንተናችንን አንተ ተቆጣጠር። አንደበታችን አንተ የፈቀድከውን ብቻ ያውጣ። አንተ ከፈቀድከው ውጭ የሆነ ነገር ከአንደበታችን እንዳይወጣ ቅዱስ መንፈስ ይግዛን። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን። አሜን አሜን። እሺ፣ እሱ እግዚአብሔር ይስጥልን። የዛሬው እንግዲህ ትምህርታችን እንደገና አብልጠን ወደ ሰዎች ወደ ፈለጉት መንግስታት እና በዛም ውስጥ የመጡትን ችግሮች አብልጠን ለማየት እየተመለከትን ነው። በተለይም በዛሬው ጥናታችን ቅድም በመግቢያችን እንዳልኩት ዳንኤል ምዕራፍ 2 እንመለከታለን፣ ዳንኤል ምዕራፍ 7 እንመለከታለን። በዛ ውስጥ ደግሞ ያሉትን ስለ መሬትና ስለ ውሃ ምልክቶች፣ ስለ ባህር እነሱ እንመለከታለን። ከዛም በመጨረሻ ደግሞ እንደገና ትንቢት የመናገር የሚለውን አርዕስት ንዑስ አርዕስት ተመልክተን ውይይታችንን እናጠቃልላለን ማለት ነው። እንግዲህ ከመጀመሪያ መለስ ብለን የምንከልሰው አንድ ነጥብ አለ። ያውም ወደ ኤደን አዳምና ሔዋን ኃጢአት ከመስራታቸው በፊት ወደ ነበሩበት ወደዛ እንመለስና የዚህ ሁሉ አሁን ላለንበት ሁሉ ችግር፣ አሁን ያለንበት ሁሉ መከራ መንስኤው የመጀመሪያው እግዚአብሔር አታድርጉ ያለው የሰጣቸው ትእዛዝ ምን እንደነበረ እንመለከታለን። ከዛም ደግሞ ውስጥ መጥቶ
የወጣውን ከዛም ደግሞ የወጣውን ውጤቱን ማለት ነው ውጤቱ ምን እንደሆነ በመመልከት እንጀምራለን እና ከዛም ጋር አንደኛ የተሰጠው ትዕዛዝ ምንድን ነበረ የሚለውን ከተወያየም በኋላ ከዛ በኋላ አንድ ጥያቄ በጣም እኔ ሳነበው እንዳስብበት ያደረገኝ ጥያቄ ምንድን ነው? ሰንበት ትምህርትም ይጠይቀዋል። አንዳንድ ጊዜ አለማወቅ ጥሩ ነው። እኛ ማወቅ የሌለበት ነገሮች አሉ፣ ብናውቃቸው ሊጎዱን የሚችሉ ነገሮች አሉ፣ ወይስ እውቀት ጀነራል ጥሩ ነው፣ ሁሉንም ማወቅ ይገባናል የሚለውንም ሀሳብ አብረን አንስተን ብንወያይ ነው። እንግዲህ ለአንተ ልስጥና ከዛ እኔም ያለኝን ሀሳብ ጨምረን ወደሚቀጥለው እንሄዳለን። የመጀመሪያው ትዕዛዝ ምን ነበረ? በኤደን ገነት ለምንስ እንደዛ ተሰጠ? እግዚአብሔር እያወቀ ለምንስ ያንን ነገር አታድርጉ አላቸው የሚለውን በጀነራል ሀሳቡን ያለን ሀሳብ ብታካፍለን። እሺ እንችም እግዚአብሔር አምላክ አታድርጉ የሚለው ነገር ለእኛ የሚጠቅመንን ነው። ለእኛ የማይጠቅመንን አታድርጉ አይልም። የሰው ልጅ ደግሞ ትልቁ ችግሩ እግዚአብሔር ለእኛ የሚጠቅመንን አታድርጉ ሲለን ተቃራኒውን እንሄዳለን፣ የማይጠቅመን። ስለዚህ መቼም ይሄ መልካሙ አባታችን የሚጎዳንን የሚያውቅ አምላክ ወደዛ እንዳንገባ የሚያደርገውን መንገድ ያስቀምጣል። ጠቅላላ ወደ አዳምና ሔዋን ታሪክ ስንመጣ ከአዳምና ከሔዋን የበለጠ የተሻለውን የሚያውቅ እግዚአብሔር ነበር። አንደኛ ፈጣሪያቸው እግዚአብሔር ነው። ከፈጠራቸው በኋላ በኤድን ገነት አስቀምጧቸዋል። ዝም ብሎ አልተዋቸውም። ሁለተኛው ጥሩ አስተማሪያቸውና መምህራቸው እግዚአብሔር ራሱ ነበር። ሊጎዷቸው የሚችሉትንና የማይችሉትን ለይቶ ያውቃል እግዚአብሔር ከኛ በላይ። ለእነዚህ ሰዎች ስልጣን ሰጣቸው እንዲመራመሩ። አስተማሪው ክርስቶስ ነው። ዩኒቨርስ የምርምር መሳሪያቸው ነው። እግዚአብሔር እያስተማራቸውና እየነገራቸው እየመራቸው ግን በዚህም ሂደት ውስጥ እያሉ እግዚአብሔር ከነሱ የደበቃቸው ነገር እንዳለ ይሰማቸው ነበር። እግዚአብሔር ለነሱ የተሻለውን የሚያውቅ አምላክ መሆኑን ተጠራጠረችው። በተለይ ሔዋን ኢዮብ ምዕራፍ 37 ቁጥር 16ን ስንመለከት የሰው ልጅ ከእግዚአብሔር ከአምላኩ ጋር ሆኖ ተፈጥሮን እንዲመረምር ትልቅ ዕድል ተሰጥቶት ነበር፣ ሪሰርች እንዲያደርግ። በዚህ ስራቸው ደግሞ የማያቋርጥ ደስታ ነበራቸው። ከእግዚአብሔር ጋር ሆነው እግዚአብሔር እየመራቸው የሚያዩትን የሚያገኙትን ግኝት ይደሰቱበት ነበር። ነገር ግን በዘፍጥረት 2:9 እስከ 17 ባለው መሰረት እግዚአብሔር አምላክ ለሰው ልጅ መልካም የሆነውን ሕግ ሊያስተምረው ፈለገ፣ መታዘዝን። ዛሬም መታዘዝን ለእኛ ሊያስተምረን እንደሚፈልግ ሁሉ ለአዳምና ለሔዋንም መታዘዝን ለማስተማር ክፉንና በጎን የምትለየውን ዛፍ በመካከል አስቀመጠ። አዳምና ሔዋን አይ እግዚአብሔር እየመራን ያለው መንገድ ምናልባት ችግር አለበትና የራሳችንን መንገድ እንከተል ወደሚል አቅጣጫ ሄዱ።
በጣም የሚገርመው ነገር በአዳምና በሔዋን ውስጥ የነበረ አስተሳሰብ ጥፋትን ወደ ኤደን ገነት ይዞ እንደገባ ሁሉ አዳምና ሔዋን እግዚአብሔርን በመጠራጠራቸው እግዚአብሔር የሚመራቸውን ምሪት እምቢ በማለታቸው እንደወደቁ ሁሉ ዛሬም የብዙዎቻችን ውድቀት ምክንያቱ ይሄ ሆኖ እናገኘዋለን። የሰው ልጅ ከተፈጠረ በኋላ የሰብአዊ ዘር መብዛትንና የእስራኤል መመረጥን ስንመለከት እስራኤልም እንኳን ይህንን ስህተት ስትፈጽመው እናገኛታለን። በአዳምና በሔዋን ላይ የመጣው መዘዝ በእስራኤልም ላይ የመጣ መዘዝ ሆነ። እግዚአብሔር እስራኤልን ይመራ ነበር። ራሱ እግዚአብሔር አዳምና ሔዋንን ይመራ እንደነበረ እስራኤልንም ይመራ የነበረው ራሱ እግዚአብሔር አምላክ ነበር። ነገር ግን ይሄ የእግዚአብሔር ምሪት ትክክል አይደለም። በአካባቢያችን ያሉ አሕዛብ ነገስታት አሏቸውና ነገስታት ሊያቆምልን ይገባል አሉና እግዚአብሔርን ጠየቁ። ያንን ወደኋላ ወደ ዲቴል እንገባበታለን። እንግዲህ ያንን በማድረጋቸው እስራኤሎች እግዚአብሔር አምላክ ነገራቸው፣ ንጉሥ ቢያነግሱ ሊደርስባቸው የሚችለውን ችግር ግድ የለም ይሁን ይንገስ፣ ሚስቶቻችን ቢወስድ የፈለገ ቢያደርግ ልጆቻችን ቢወስድ ችግር የለም ንጉሥ ይንገስልናል። ንጉሥ ነገሰላቸው። በጣም የሚያሳዝነው ነገር የዚህን ኮንስኮንስ እስራኤሎች አጨዱ። አዳምና ሔዋን እንዳጨዱት ሁሉ እስራኤሎችም አጨዱ። ስለዚህ በዚህም ዘመን የምንኖር ክርስቲያኖች እግዚአብሔር ለእኛ ያስቀመጠውን መልካም ነገር የማንታዘዝ ከሆነ ከኛ የተሻለ ለእኛ የሚያውቅና መልካም የሆነውን ማድረግ የሚችል እግዚአብሔር አምላክ መሆኑን አውቀን ሁሉንም ነገር ለእሱ ካልሰጠን አደጋው በአዳምና በሔዋን በእስራኤል ሕዝብ ላይ የደረሰው ሁሉ በእኛም ላይ የሚደርስ ይሆናል። ስለዚህ በዚያ ላይ የሰንበት ትምህርቱ ድርሻውን ለእግዚአብሔር እንስጠው ነው። ድርሻውን ለእግዚአብሔር እንስጥ። እሺ፣ እሱ በጣም አመሰግናለሁ ስለሰጠህን አስተያየት። በእውነትም በኤደን ገነት የተሰጣቸው አታድርጉ የሚለው ትእዛዝና ለእስራኤል ልጆች እባካችሁ ተዉ የሚለው ትእዛዝ ተመሳሳይነት አለው አንተ እንደተናገርከው እና ባለፈውን ሳምንት ተመልክተናል። እንግዲህ ከእግዚአብሔርን አመራር አንፈልግም ብለው ኃጢአተኛን እንዲመራ ኃጢአተኛን ንጉሥ እንዲያቀርቡ በሱ እንዲገዙና ከዛም ግን የሚመጣውን ቢነግራቸው እምቢ ስላሉ እግዚአብሔር ለፍላጎታቸው አሳልፎ ሰጣቸው ማለት ነው። ግን አሁን ወደኛ ስንመለስ አንዳንድ ነገሮች አሉ እግዚአብሔር ተዉ የሚለን እኛ ግን አንዳንድ ጊዜ ሄጅ እንደው ልያት እስቲ እንዴት እንደሆነች የምንላቸው ነገሮች አሉ እና ምንድን ነው ለእኛ አሁን በእኛ ባለንበት ጊዜ በየግለሰባችን ውስጥ እንደው አንድ ሁለት ምሳሌ በአእምሮ ውስጥ የሚመጡ አሉ ወይ? እንደዚህ አይነት ነገሮችን እግዚአብሔር ተዉ የሚለን ይህን ነገር ማወቅ የለባችሁም፣ ይህን ነገር ኤክስፒሪየንስ ማድረግ የለባችሁም፣ በዚህ ውስጥ መሄድ የለባችሁም ብሎ ሲነግረን እኛ ግን ልክ እንደ አዳም እንደ ሔዋን ወይም እንደ እስራኤላኖች ነው እሱን ሳይሆን እኔ ማወቅ እፈልጋለሁ የምንለው አንዳንድ እውቀቶችም አለማወቁ ጥሩ ነው የሚለው ሰንበት ትምህርታችን ጥሩ ለዚህ ነው። እና ምን ምሳሌ አለ በሕይወታችን እንደዛ አይነት ነገር የምንለማመደው? በአእምሮ ውስጥ የሚመጣ ነገር አለ? እንግዲህ በአእምሮ ውስጥ የሚመጣ ብለህ
አንድ ወይ ሁለት ምሳሌ ብቻ። ከልምድ አጋራን የምትል ከሆነ ያ አባታችን እግዚአብሔር በህልም ይጠቀምበታል። አንድ ወቅት ላይ ከሰሜን መሬት መጥበብ ጋር ተያይዞ ወደ አንድ ቦታ እንሄዳለን ብለው ሰዎች ተነሱ። ባሌ ወደሚባል ቦታ አይደለም፣ እግዚአብሔር በህልም የተናገረኝ ወደዚያ ቦታ እንድንሄድ አይደለም፣ ወደ ደቡብ ነው፣ ወደ ወላይታ ነው የሚል ህልሙን መሰረት አድርጎ ነገራቸው። እምቢ ያሉ ሰዎች አሸንፈው ወደዚያ ቦታ ሄዱ። ያ ቦታ ኃይለኛ የቢጫ ወባ የነበረው ስለነበረ ብዙዎቹ ታመው በግድ አምልጠው መጡ። ታመውም የሞቱ ነበሩ። ከዛ በኋላ ይዘውት የመጡት መልእክት ወደዚያ ቦታ መሄድ የለብንም፣ ምክንያቱም ይሄ ችግር አለበት የሚል ነበር። እግዚአብሔር መልእክቱን ከመታመማቸው በፊት በችግር ከመማራቸው በፊት መልእክቱን ነግሯቸው ነበር። መልእክቱን አንቀበልም በማለታቸው ይሄ ችግር ሲደርስባቸው እናያለን። በቃሉም ላይ ይሄንን አታድርግ በተባለ መንገድ ያንን የሚያደርጉ ሰዎች የደረሱባቸው ብዙ የሚታወቁ ችግሮች አሉ፣ በዚህ ሚዲያ ላይ መቅረብ የሌለባቸው። ነገር ግን እግዚአብሔር ከሚለው ትእዛዝ ውስጥ መሄድ በጣም አስቸጋሪ ነው። እምቢ ብለን መሄድ። ፋርማሲ ቆሜ ሰራ ነበር። አታመንዝር የሚለውን በመተላለፋቸው የሚመጡ ብዙ ችግሮች ይመለከት ነበር። እነዚህ አይነት ችግሮች ዲቴል ሊካሄድባቸው የማይችሉ እንጂ ዲቴል ብንሄድባቸው በጣም አስከፊ የሆነ ውጤት ይዘው የመጡ ብዙም አውቃቸው ጉዳዮች አሉ እና እግዚአብሔር አታድርግ የሚለው ለእኛ መልካም የተሻለ በዚህ ባቆም ይሻላል። ብዙ በጣም አመሰግናለሁ። ምክንያቱም ትምህርቱን ከኛው ከምንኖረው ከቀን በቀን ህይወታችን ጋር ለማጣመር ስለፈለግኩ ነው ያንን ጥያቄ የጠየቅኩት እና በመጽሐፍ ቅዱስ ውስጥ ብዙ ምን አታድርጎ የሚባል ነገር አለ። አጭር እንደው አንድ ቀላል ምሳሌ እንኳን ብንል ይቅር በሉ ይላል። ይቅር በሉ የሰማይ አባታቸው ይቅር እንዳላቸው እናንተም ይቅር በሉ። ስንቶቻችን የእግዚአብሔርን ቃል ሰምተን ወገኖቻችን ይቅር የምንል? ለምንድነው ይቅር በሉ የሚሉ? ያም ጥቅሙ እኮ ለእኛ እኮ ነው። የይቅርታ መንፈስ ያለው ሰው የነፃ መንፈስ አለው፣ ጤነኛ ሰው ነው። የይቅርታ መንፈስ የሌለው ግን ውስጡን ሲበላው የሚኖር ሰው ነው። ስለዚህ ይቅር ማለትን እግዚአብሔር ሲነግረ እሺ ብለን አምነን እሱን ብንቀበለው ጥሩ ነው። ብዙ ምሳሌዎች ልንሰጥ እንችላለን፣ ግን ሰዓት ስለሌለን ወደሚቀጥለው እንሄዳለን። በመጽሐፍ ቅዱስ ውስጥ በእውነት እንኳን ለማያምኑ ሰዎች በጣም ትልቅ አእምሮን አሳማኝ ከሆኑት ምዕራፎች አንዱን ዳንኤል ምዕራፍ 2 ነው እና መጽሐፍ ቅዱስን አንብበን መጽሐፍ ቅዱስ ከዓመታት ልዩነት ውስጥ የተለያዩ መጽሐፍ ተጽፈው አንድ ላይ ሆነው ግን በተለይ በዳንኤል 2 ውስጥ የተጻፉት ምልክቶች፣ ትንቢቶች እንዴት እውን እንደሆኑ ስናይ ከዓመታት በኋላ በእውነትም ይህ የእግዚአብሔር ቃል ነው ብለን የምንቀበልበት የምናምንበት አንደኛው ምዕራፍ የዳንኤል ምዕራፍ 2 ነው። ምክንያቱም ብዙ ትንቢት ስላለው ማለት ነው። እና እንግዲህ ይሄንን ስንመለከት በተለይ የእስራኤል ልጆች ንጉሥ አንፈልግም፣ ያንተን ንግስና አንፈልግም፣ የሰው ንጉሥ ያስፈልገናል ብለው ካመፁ በኋላ ከዛ የቀጠሉት ታሪኮች አሉ እና ያ ነገር እንዴት ነው በታሪክ ውስጥ እየተንጸባረቀ የመጣው እና ይሄንንስ ነገር እንዴት ነው እግዚአብሔር በትንቢት ያስቀመጠልን እና እስከ መቼስ ድረስ ነው ይሄ የነሱ እምቢማይነት
እግዚአብሔርን አልፈልግም ባይነት እስከ መቼ ነው የሚቀጥለው የሚለውን ከዳንኤል 2 ጀምረን እንመለከታለን። በዛ ላይ ምንድን ነው ዋና ሀሳቡ የምናገኘው? ይሱ በጣም ጥሩ። እንግዲህ ከላይ ልናየው እንደሞከር ነው የእስራኤል ሕዝቦች እግዚአብሔርን ንጉሥ አንግስልን ባሉት መሰረት ንጉሥ አነገሰላቸው። ንጉሥ ካነገሰላቸው በኋላ ሕዝቡን ወደ ባዕድ አምልኮ ይዘውት ሄዱ። አንዱ የንጉሥ ትልቁ ችግር ያ ነበር። በዚህ በባዕድ አምልኳቸው ምክንያት እግዚአብሔር አምላክ የእስራኤልን ልጆች ለባቢሎን ንጉሥ ለናቡከደነጾር አሳልፎ ሰጣቸው። አሳልፎ ከሰጣቸው በኋላ ናቡከደነጾር ያየው ህልም ነበር። ዳንኤል ህልሙን የፈታለት ይሄ ህልም ያየው ምስል ራሱ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱና ጭኑ ናስ፣ እግሮቹ ብረት፣ ጫማዎቹ የተደበላለቁ ብረትና ሸክላ አንድ ላይ የሆኑ ነበር የሚያሳየው። እሱንም ከምዕራፍ 2 ከቁጥር 31 እስከ 35 የዳንኤል መጽሐፍ ትንቢተ ዳንኤል ምዕራፍ 2 ከቁጥር 31 እስከ 35 ነው። ላንብበው ለአድማጮቻችን። ይቻላል። እዚህ ይላል፣ አንተ ንጉሥ ሆይ። እንግዲህ ዳንኤል ነው ይሄንን ህልሙን ካየ በኋላ ለናቡከደነጾር ሲናገር የነበረው። ዳንኤል አንተ ንጉሥ ሆይ ታላቅ ምስል አየ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር። በፊት ቆሞ ነበር፣ መልኩም ግሩም ነበር። የዚህም ምስል ራስ ጥሩ ወርቅ፣ ደረቱ፣ ክንዶቹ ብር፣ ሆዱና ወገቡ ናስ፣ ጭኖቹ ብረት፣ እግሮቹ እኩሉ ብረት እኩሉም ሸክላ ነበር። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉንም እግሮች ሲመታ ሲፈጭም አየው። የዚያን ጊዜም ብረቱና ሸክላው ናሱና ብሩም ወርቁና በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውንም አልታወቀም። ምስሉም የተመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ይላል። ቀጠል ኢየሱስ። እሺ እንግዲህ ናቡከደነጾር ያየውን ህልምና ምስሉን ስንመለከት የወርቁ የታየው ምስል ራሱ ወርቁ፣ ብረቱ ወደ ታች ዝቅ እያልን በመጣን ቁጥር ጥራቱ እየቀነሰ ነው የሚመጣው። ከወርቅ ወደ ብር፣ ከብር ወደ ናስ፣ ከናስ ወደ ብረት፣ ከብረት ወደ ብረትና ሸክላ የተደበላለቀ መንግስት ነው የምንለው። በዚህ መሰረት ብዙ ጊዜ የሰው ልጆችን ግምት ስንመለከት ዓለማችን ወደ ተሻለ ደረጃ ትሄዳለች የሚል ግምት ነው ያላቸው። ዓለማችን ወደ ተሻለ ደረጃ ትሄዳለች የሚለውን ግምት በተለይ በ19ኛውና በ20ኛው ክፍለ ዘመን የተገኙ የቴክኖሎጂ ውጤቶች በቃ ዓለማችን ምርታ ታመጣለች፣ ወደ ተሻለ ትሄዳለች የሚል ግምትን በሰው ልጆች አእምሮ አሳደረ። አሁን ባለንበት ዘመንም እንኳን የቴክኖሎጂ ውጤቶችን ስንመለከት ዓለማችን ከከፋ ሁኔታ ወደ ተሻለ ሁኔታ ትሄዳለች ብለን ነው የምንገምተው። መጽሐፍ ቅዱስ ግን የሚለው ተቃራኒውን ነው። ናቡከደነጾር ባየው ህልም መሰረት ከወርቅ ወደ ነሐስ፣ ከነሐስ እያለ እስከ ሸክላ ድረስ የደረሰ መንግስት ስለሆነ ወደ ከፋ ደረጃ ነው
ዓለማችን የምትሄደው በመጽሐፍ ቅዱስ መሰረት። ለምሳሌ የቴክኖሎጂን ውጤት አይተው በጣም ደስተኞች የነበሩት ዓለማችን ወደ ተሻለ ደረጃ ትመጣለች አሉት የመጀመሪያው ዓለም ጦርነት ወደ ከፋ እየሄደች መሆኗን አረጋገጠላቸው። ቴክኖሎጂ ይዞት የመጣው ምን ነበር? የሰውን ልጅ ጨርግዶ ማጥፋት የሚችል መሳሪያ ይዞ ነበር የመጣው ቴክኖሎጂ። ከዛም የተነሳ ወደ 20 ሚሊዮን የሚሆኑ ሰዎች በመጀመሪያው ዓለም ጦርነት ተጎጂዎች ሆኑ። ወደ 200 ሚሊዮን የሰንበት ትምህርት ውስጥ ወደ 20 ሚሊዮን የሚሆኑ ተጎጂዎች ሆኑ። ሰንበት ትምህርቱ 200 ሚሊዮን ይላል አይደል? ስለዚህ 20 ሚሊዮን ነው የሚሆነው። እንግዲህ እሱን በኋላ እናያለን የቁጥር ሁኔታ። ነገር ግን ይሄ ጉዞ እምርታ ያመጣል የተባለው ጉዞ የኋሊዎች ሆነ። ወደኋላ በእግዚአብሔር አምሳል የተፈጠረውን ሰው ማጥፋት የሚችል መደምሰስ የሚችል መሳሪያ ተሰራ። እነ ቦምቦች፣ ተተኳሾች፣ የተለያዩ ነገሮች ተግባር ላይ ሆኑ። ስለዚህ የቴክኖሎጂ ውጤትን ስንመለከት ዓለም ወደ ተሻለ ደረጃ እየመጣች መሆኗን ሳይሆን እያሳየን ያለው ዓለም ወደ ከፋ ደረጃ እየሄደች እንዳለች ነው እያሳየን ያለው። አሁን ደግሞ ከዛም አልፈን ሰው አልባ በሆነ ድሮን መጋደልና መደባደብ ነው ያለው። ስለዚህ የቴክኖሎጂ ውጤቶች ዓለምን ወደ ተሻለ ደረጃ እየወሰዷት ሳይሆን ያሉት ወደ ጥፋት ደረጃ እየወሰዷት ነው ያሉት። ከዚህ ከምንመለከተው ሁኔታ ስንመለከት የነጻነት ታጋይ የሆነው ማርቲን ሉተር ኪንግ ምን ብሎ ተናገረ? የማይከሽፉ ሚሳኤሎችን እንጂ ሰዎችን አልሰራንም አለ። እኛ አሁን የሰራነው የማይከሽፉ የጦር መሳሪያዎችን ታርጌታቸውን በስነ ስርዓት መምታት የሚችሉ መሳሪያዎችን ነው እንጂ የሰራነው ሰዎችን አልሰራንም። እነዚህ ደግሞ ዓለማችንን ወደ ጥፋት የሚወስዱ እንጂ ወደ ተሻለ ሁኔታ የሚያመጡ አይደሉም። አሁን ዓለማችን ተጨንቃበትና ተወጥራበት ያለችው ትልቁ ችግሯ የቴክኖሎጂ ጦርነት መሆኑ። ለዚህ ነው ናቡከደነፆር ባየው ህልም ላይ ወደ ወርቁ፣ ብሩ፣ ነሐሱ፣ ብረቱ እያለ የመጣው ራሱ ቻርልስ ዳርዊን እና ካርል ማርክስ የሰው ልጅ አእምሮ እምርታን የሚያመጣና ዓለምን ወደ ተሻለ ሁኔታ ማሻገር የሚችል መሆኑን በብዙ ቦታዎች ተናግረዋል። መቼም ኢትዮጵያ ተወልዶ ያደገ ካርል ማርክስ ማን እንደሆነ የማያውቅ አይኖርም። ኢየሱስ ግን የተናገረው ተቃራኒውን። ኢየሱስ የተናገረው ተቃራኒው ምንድን ነው? አንደኛ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል የሚል ነው ጌታችን ኢየሱስ ክርስቶስ የተናገረው። ሁለተኛው በተለያዩ ቦታዎች ረሃብ፣ የምድር መንቀጥቀጥ፣ ቸነፈር ይሆናል ነው ያለው። ዓለማችን ወደ ከፋ ደረጃ እንጂ ወደ ተሻለ ደረጃ እንደማትመጣ አስቀምጦልን ነው የምናገኘው። ስለዚህ ልናስተውለው የሚገባን ትልቅ ነገር ቢኖር ዓለማችን ለወደፊቱ ወደ ተሻለ ደረጃ እየተንደረደረች ነው ብለን ተስፋ የምናደርግ ካለን የእግዚአብሔር ቃል የሚለን ሌላ ነው።
ዓለማችን ወደ ጥፋት እየሄደች ስለሆነ እኛ ከዚህ ጥፋት ለመዳን የመጨረሻው ምርጫችን ወደ እግዚአብሔር መመለስ ነው። የተሻለውን መንገድ የሚመራ የተሻለውን መንገድ የሚያሳይ እግዚአብሔር አምላክ ብቻ ነው። አዳምና ሔዋን እግዚአብሔር ለኛ የተሻለ ያውቃል ቢሉ ኖሮ ወደዚያ ጥፋት ባልገቡ ነበር። የእስራኤል ሕዝቦች እግዚአብሔር ለኛ የተሻለውን ያውቃል ቢሉ ኖሮ ወደዚያ ጥፋት ባልገቡ ነበር። ዛሬ ዘመን ቴክኖሎጂ ከእግዚአብሔር የተሻለ ለኛ ያስብልናል ብለን ከማሰብ ይልቅ እግዚአብሔር ለኛ የተሻለውን ያስባል ብለን በእግዚአብሔር ላይ ጥገኛ ብንሆን እግዚአብሔር ከጥፋት ያድነናል። ያንን የመረጡ ሰዎች ግን አዳምና ሔዋንም ከጥፋት መዳን እንዳልቻሉ፣ የእስራኤል ሕዝቦችም ከጥፋት መዳን እንዳልቻሉ፣ ሌሎችም በጥፋት ደረጃ ይያዛሉ እና የመጨረሻው ምርጫችን ሊሆን የሚገባው ጌታችን ኢየሱስ ክርስቶስ ከመገለጹ በፊት ዓለም ወደ ጥፋት እየሄደች ስለሆነ ከዚያ ጥፋት መመለስ ነው የኛ ጉዳይ ሊሆን የሚገባው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሰንበት ትምህርታችን በተለይ የጠቀሰው አንድ ምሳሌ አለ፣ የፓሪስ ኤክስፖዚሽን የሚባል በ1990 እሱም ታሪክን ስንመለከት በአፕሪል 14 እስከ ኖቬምበር 12 1990 ከተደረጉት ከአስሩ ፌር ነው እንግዲህ የሚባለው እዚህም ሀገር ይደረጋል። ከተደረጉት ስድስተኛውና ትልቁ እሱ ነበረ በ1900 የተደረገ እና ያ ምንድነው የሚያሳይ የነበረው እንዴት ዓለማችን መሻሻሉንና እንዴት ትልቅ ግኝቶችን በማግኘት እሱን ሲያከብሩበትና ሰለብሬት ሲያደርጉበት የነበረው ፌር ነበር ነው የሚለው። ግን አንተ እንዳልከው አንደኛ ዓመት የዓለም ጦርነት የአንደኛው ሲመጣ ያን ሁሉ የነበራቸውን ተስፋ በአንድ ጊዜ ድምጥማጡን አጠፋው ነው ብሎ የሚናገረው። ቅድም የማርቲን ሉተር ኪንግ ጁኒየር የጠቀስከው አማርኛው ትክክለኛ ትርጉሙን አልሰጠውም። እንግሊዝኛው ትክክለኛ ትርጉሙን ይሰጠዋል። እሱ ምንድን ነው የሚለው? we have guided missiles but misguided men ነው የሚለው። ያ ማለት ሚሳይሎችን አስተካክለን ለመተኮስ አስተካክለን አስቀምጠናቸዋል፣ ሰዎችን ግን ወደ ተሳሳተ መንገድ የጋይድ እያደረግናቸው ነው ወይም እያመላከትናቸው የሚለውን እንጂ ሰዎችን አልሰራንም የሚለው ትክክለኛ ትርጉሙን አልያዘም። እሱን ክሊር ለማድረግ ብዬ ነው። እንግዲህ እንደተናገርከው ንጉስ ከንጉስ ይመጣል፣ ከንጉስ ይወረዳል፣ አንዱ ይወርዳል፣ አንዱ ይነሳል። መጨረሻው አንተ እንዳልከው ግን ክርስቶስ ሲመጣ የሁሉ ነገር እንደሚጠፋ እንጂ ምንም ቴክኖሎጂ ቢመጣ ምንም ቴክኖሎጂ አድቫንስ ቢሆንም ወይም ቢራቀቅም ነገሮች እየተበላሹ ነው የሚመጡት እና ኃጢአት እየበዛ ነው የሚመጣው። ሰዎች ጀርባቸውን ለእግዚአብሔር እየሰጡ እየከፉ ነው የሚመጡት። ለዛ ግን መፍትሄው ክርስቶስ መጥቶ ይህንን ዓለም ለአንድና ለመጨረሻ ጊዜ አጥፍቶ የራሱን መንግስት እስኪመሰርት ድረስ የሚለው ትምህርት ነው። ወደ ዳንኤል ምዕራፍ 7 ስንመለከት ዳንኤል 2 የተሰጠው ራእይ ለንጉሱ ነበረ፣ ለባቢሎን ንጉስ። ዳንኤል 7 ግን የተሰጠው ለነቢዩ ዳንኤል ነበረ የተሰጠውና በዛ ውስጥ ምንድነው የታየው? ዳንኤል ምንድነው መልእክት የተሰጠው? ከዚህ እስከ እንዴት ነው አብረን የምናስረው? ከምንነጋገረው ከህዝብ ጋር ወይም ከመንግስት ጋር ወይም ከአመፃ ጋር እንዴት አድርገን ነው ምዕራፍ 7ን ማያያዝ የምንችለው የሚለውን አጠር አድርገህ ብታቀርብልን። እሺ፣ እንግዲህ ዳንኤል ምዕራፍ 7 ሁለት ጉዳዮችን እንመለከታለን። አንደኛው ዳንኤል 7 የተሰጠው ለነቢዩ ዳንኤል ነው። ከተስፋው ህዝብ ከወጣ መልእክተኛ ነው የተሰጠው። ምዕራፍ 1 ግን ለናቡከደነጾር ነው የተሰጠው።
ግን ያዩቸው ራእዮች በተለያየ መንገድ ቢያዩዋቸውም ትርጓሜያቸው ግን ተመሳሳይነት ያለው ትርጉም ነው። ለአድማጮቻችን ላንበው ምዕራፍ 7 ከቁጥር 1 እስከ 3 ያለውን እሺ እና ከዛ በኋላ መግለጽ ትችላለን። የትንቢተ ዳንኤል ምዕራፍ 7 ከቁጥር 1 እስከ 3 እንደዚህ ይላል። በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ሕልምና የራሱን ራእይ አየ። ከዚያም በኋላ ሕልሙን ጻፈ፣ ዋነኛውንም ነገር ተናገረ። ዳንኤልም ተናገረ እንዲህም አለ፣ በሌሊት በራእይ አየሁ፣ እነሆም አራቱ የሰማይ ነፋሳት በታላቁ ባህር ላይ ይጋጩ ነበረ። አራትም ታላላቅ አራዊት ከባህር ወጡ፣ እያንዳንዱም ልዩ ልዩ ነበረች ይላል። እሺ እንግዲህ እንደሰማነው ነው። ጥሩ አድርጓን ቦታል። እግዚአብሔር ይስጥልኝ ኩልሽ። ከባህር የወጡት አውሬዎች ትርጉማቸው ምንድን ነው ብለን ጥያቄ ብንጠይቅ ትርጉማቸው ዳንኤል ምዕራፍ 7 ቁጥር 23 ይነግረናል ምን እንደሆነ። ቁጥር 23ን አነብልንና ከዛ ቀጥል። ኦኬ፣ ዳንኤል ምዕራፍ 7 ቁጥር 23 እንደዚህ ይላል። እንዲህም አለ፣ አራተኛይቱ አውሬ በምድር ላይ አራተኛ መንግስት ትሆናለች። እርሱም ከመንግስታት ሁሉ የተለየ ይሆናል። ምድሪቱም ሁሉ ይበላል፣ ይረግጣል፣ ያደቅቃትማል። ይቅርታ። እነኚህ ከምድር ሲወጡ ያያቸው አራት አውሬዎች ምንድን ናቸው አለው? አራት መንግስታት፣ አራት ነገስታት። ስላወጣጣቸው በምንመለከትበት ጊዜ ሲወጡ የወጡት ከባህር ነው። ከባህር የወጡበት ደግሞ ምክንያት አላቸው። ባህር ውሃ ህዝብን ይወክላል። ይሄ ህዝብን የሚወክለውን ደግሞ ራዕይ 17 ቁጥር 15 ላይ እናገኛለን። ህዝብን እንደሚወክል ደረቁ መሬት ደግሞ ሁለት ትርጉሞችን ይይዛል። እሱን ወደኋላ እናያለን። አንደኛው ህዝብ ካልበዛበት አካባቢ ያሉ ሰዎችንና ሁለተኛው ደግሞ እግዚአብሔርን የሚያከብሩ ሰዎችን ይወክላል። ይህንን እንግዲህ መጽሐፍ ቅዱስ ግልጽ በሆነ መንገድ ያስቀምጥልናል። በዚህ መንገድ ዳንኤል ከባህር የወጡ አውሬዎች እግዚአብሔርን ለመታዘዝ እምቢ ወዳሉት ወደ እርሱ ህዝቦች ሲመጡ የሚያመላክትና የሚያሳይ ነው። ሁለት ነገሮች እናያለን። አንደኛው ነፋስ ባህሩን ሲያውከው፣ ሁለተኛው ከውሃ ውስጥ የሚወጡ አውሬዎች ወይም ደግሞ መንግስታትን እናያለን። ነፋሱ ምንድን ነው በምንልበት ጊዜ ነፋሱ ጦርነትን፣ ነፋሱ ውጊያን የሚያመላክት ሲሆን ከውሃ ውስጥ መውጣታቸው ግን ህዝብ ከበዛበት አካባቢ የወጡ መሆናቸውን የሚያሳይ ነው። ወደ ደረቁ መሬት መሄዳቸው ደግሞ የሚያሳየው ህዝብ ከበዛበት አካባቢ ተነስተው እግዚአብሔርን ወደሚያከብሩ ህዝቦች የሚሄዱ መሆናቸውን ነው የሚያሳየው። ከዚያ ጊዜ ጀምሮ የእግዚአብሔር የቃል ኪዳን ህዝብ የራስ ገዝ ስልጣን እንኳን ሳይሰጠው
ኖሯል። እንግዲህ እነዚህ የነገስታትን መነሳት ስንመለከት ህዝብ ከበዛበት ተነስተው ወይም ደግሞ ከአውሮፓ ተነስተው ወይም ከኤዥያ አካባቢ ተነስተው ወደ እስራኤል መሄዳቸውን የሚያመላክትና የሚያሳይ ነው። ይሄ የእግዚአብሔር ህዝብ ተብሎ የሚጠራ የእስራኤል ህዝብ ደግሞ እግዚአብሔርን ለመታዘዝ እምቢ ስላለ የመጣ ችግር ነው። በጣም የሚገርመው ነገር ይህን ሳጠና ካጠናሁት ውስጥ እግዚአብሔርን ያመልኩ ለነበሩ ህዝቦች ራስ ገዝ የሆነ ቦታ እንኳን እንዳያገኙ የተከለከሉና ክርስቶስ እስከሚመጣም ድረስ ተከልክለው የሚኖሩ ናቸው። እስራኤል የራስ ገዝ እንዳታገኝ የሚከራከሩ ህዝቦች አንድና ሁለት አይደሉም፣ በጣም ብዙዎች ናቸው። ለምንድን ነው እስራኤል ራስ ገዝ እንዳትሆን እንኳን ይህን ያክል ትግል እየተደረገ ያለው? ዛሬም እንኳን እስራኤል ከካርታ ላይ መጥፋት አለባት፣ እስራኤል ከማፕ ላይ መጥፋት አለባት ብለው የሚያምኑ ብዙ ነገስታት አሉ። ለምንድን ነው ይሄ የሆነበት ምክንያት? እግዚአብሔርን ባለመታዘዟ የመጣ ችግር ነው። አንዱ ይሄ ነው። ሁለተኛው ይሄ ሁኔታ የሚያሳየን ምድራችን ከተሻለ ደረጃ ወደ ከፋ ደረጃ እየሄደች መሆኑን የሚያመላክተን ነው። እነዚህ አውሬዎች የተጠቀሱት ነገስታት ዓለምን ወደ መጨረሻ ጥፋት ይዘው የሚመጡ አውሬዎች ናቸው፣ ወይም ደግሞ መንግስታት ናቸው። ዓለማችን ወደ ጥፋት የምትመጣው በእነዚህ አውሬዎች አማካኝነት ነው። እንዴት? የወርቁ መንግስት አልፏል፣ የባቢሎን መንግስት። የብሩ መንግስት አልፏል፣ የሜዶስ ፋሪስ መንግስት። የነሐሱ መንግስት አልፏል፣ የግሪክ መንግስት። የብረቱ መንግስት አልፏል፣ የሮም መንግስት። ሸክላውና ብረቱ የተደበላለቀበት ዘመን ላይ ነው ያለን። ይህም መንግስት ያልፋል። ለምን? ከተራራ የወረደው ድንጋይ ምስሉን እንደመታው ሁሉ በእነዚህ አውሬዎች ገለጻ መሰረት በዚህ በመጨረሻው አውሬ ዘመን ከዛ በኋላ በተከፋፈሉ መንግስታት ጌታችን ኢየሱስ ክርስቶስ እንደሚመጣ የትንቢቱ ቃል ስለሚናገር ወደ ፍጻሜ ይመጣል። እንግዲህ ይሄ በመጽሐፍ ቅዱስ ላይ የተቀመጠ ትንቢታዊ ይዘት ስለሆነ ባለማመን እንዳያልፈን። አዳምና ሔዋን ባለማመናቸው እግዚአብሔር ከፈቀደው ውጭ እንደሄዱ፣ እስራኤሎች እግዚአብሔር ያዘጋጀላቸውን መንገድ ባለማመን ምክንያት እንዳጡ፣ በዚህ ዘመን ደግሞ ሊሆን ያለውን የነገረንን ፍጻሜ ባለማመን እንዳያመልጠን የእግዚአብሔር ቃል የሚለውን ተቀብለን በዚህ ዘመን የሚመጣውን ንጉሥ ለመገናኘት እንደገና ልንዘጋጅ ይገባል። ይሄ ለህዝቡ የተሰጠ ማስጠንቀቂያ ነው። እግዚአብሔር ይስጥልኝ፣ ጨርሻለሁ። እንግዲህ አሁንም እስቲ እያየን ያለ ነው። እንግዲህ አሁንም መጀመሪያ የእስራኤል ህዝቦች እግዚአብሔርን አንፈልግም፣ የራሳችን ንጉሥ ያስፈልገናል ብለው በተነሱት መሰረት እግዚአብሔር ለፈቃዳቸው ሰጣቸው። ከዛ የመጣውን ነገር አሁንም እያየን ነው። በመንግስታት ውስጥ አሉ በተባሉት ውስጥ ያለውን ሽኩቻ፣ ያለውን ጦርነት፣ ያለውን ብጥብጥ፣ ግን በዛ ውስጥ ደግሞ የእግዚአብሔርም ህዝብ ሆነ እግዚአብሔርን ማኑ ሁሉም እኩል አብረው እየተሰቃዩ እንደሆነ፣ ሁላችንም በዚህ ውስጥ አብረን እየሄደን እንደሆነ መጽሐፍ ቅዱስ በግልጽ አድርጎ ያሳየናል። ኢሱ ወደ ሁለት ጥቅሶች ልምራህና የሚቀጥለውን ትነግረናለህ። ዮሐንስ ራዕይ ምዕራፍ 12 ቁጥር 15 እና 16 እንደዚህ ይላል። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ
ወንዝ የሚያህልን ውሃ ከአፉ በስተኋላ አፈሰሰ። ምድሪቱም ሴቲቱን ረዳች። ምድሪቱም አፏን ከፍታ ዘንዶውን ከአፉ ያፈሰሰውን ወንዝ ዋጠችው። እንግዲህ ይሄ ምድርና ወንዝ የሚለው ነገር እነሱ ምንድን ነው የሚያመላክቱት? ይገባኛል። ይሄን በተለይ የራዕይ መጽሐፍ የራሱን የሆነ ጥናት አለው እና ይሄንን ነገር በአጭር አድርገን እናልፈዋለን እንጂ በጥልቀት ለመነጋገር ጊዜ ስለማይበቃ በዚህ ርዕስ ላይ የተቀዱ ብዙ ቅጂዎች ስላሉ ወደኋላ መለስ ብለን ማየት እንችላለን። ወይም በዚህ ላይ ጥያቄ ያላችሁ ካላችሁ ብትልኩልንና ሰፋ ያለውን ትምህርት ልናቀርብላችሁ እንችላለን። ግን ለአሁኑ ይሄ ምድሩና ውሃው ምንድን ነው የሚያመላክቱት? ሁለተኛው ጥያቄ ደግሞ ይሱ ምዕራፍ 13 ዮሐንስ ራዕይ ምዕራፍ 13 በጣም ልዩ የሆኑ ነገሮችን እንመለከታለን። በተለይም በመጨረሻው ዘመን ሁለት የሚቆሙ ነገሮችን እናያለን። እነሱም አንደኛው ምንድነው? ምዕራፍ 13 ቁጥር 1 ላይ ምን ይላል? አንድም አውሬ ባህር ሲወጣ አየሁ። አሁንም ባህርን እየጠቀሰ ነው። 10 ቀንዶችና 7 ራሶች ነበሩት። በቀንዶችም ላይ 10 ዘውዶች፣ በራሱም ላይ የስድብ ስም ነበረበት ይላል። ሁለተኛው ምልክት ደግሞ ምዕራፍ 13 ቁጥር 11 ላይ ስንመለከት ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር ይላል። እነዚህን በጥልቀቱ ሳትሄድ ጊዜ ስለማይኖረን ሳመራይዝ አድርገ ወይም በመጠቅለል ምንድን ነው እነዚህ ባህርና ውሃዎች የሚያመላክቱት? የተከፈተውስ በሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ የሚለው ምንድን ነው የሚያመላክትን? ከዚህስ ጋር ከአሉን መንግስታት ጋር ያለው ችግር ያለው ፍጭት እንዴት ነው በዚህ ጥቅስ ውስጥ የሚንጸባረቀው የሚለውን ሀሳብ ብታካፍለን። በጣም ጥሩ። እንግዲህ አንዳንድ ነገሮችን በመጽሐፍ ቅዱስ አተረጓጎም አገባብ መሰረት እንተረጉማቸዋለን። ራዕይ 12 ላይ የተጠቀሰው ውሃ ምንድን ነው? ራዕይ 13 ላይ የተጠቀሱትስ ከደረቅ መሬትና ከባህር የወጣው አውሬ ትርጉማቸው ምንድን ነው? ምንን ይወክላሉ? ምንን ያሳያሉ? ይህን ትርጉም በመሰረቱ ነክቶ ማለፍ ሰዎችን ጥያቄ ላይ ጥሎ ማለፍ እንጂ እውነተኛ መፍትሄ ይሆናል ብዬ አላምንም። ጠለቅ ብሎ መነጋገር ያስፈልጋል። ግን ገረፍ አድርጎ ስለሆነ ትምህርቱ ያለፈው ገረፍ አድርገን እንሄዳለን። መጽሐፍ ቅዱስ የብስን ወይም ደግሞ ደረቅ መሬትን ሌላ ትርጉም ሲሰጠው ባህርን፣ ውሃን ደግሞ ሌላ ትርጉም ይሰጠዋል። የወንዞች ሞገድ ምድርን እንደሚያንቀጠቅጡ ሁሉ ከህዝብ የሚነሱ ክፉ መሪዎች ምድርን ያንቀጠቅጣል። ውሃ ህዝብ፣ ቅድም እንደጠቀስኩት በህዝቦች ላይ ተቀምጣ ያያት ታላቂቱ ባቢሎን ይለዋል ትርጉም ሲሰጠው። ህዝቦቹ ወገኖች፣ ነገዶች፣ ቋንቋዎች ናቸው ይለዋል። ህዝብ ነው ይለዋል። ህዝብ ነው። ይህንን ትርጉም ህዝብ የሚለውን እንይዝና ህዝብ ደግሞ የሚያስነሳው ሞገድ አለ፣ ማዕበል አለ፣ ረብሻ አለ። እንግዲህ በዚህ ሞገድና ረብሻ ውስጥ ሁለት ነገሮችን እናያለን። አንደኛው የሴቲቷን ጉዳይ እናያለን። እባቡ ሴቲቷን አሳደዳት፣ ወደ በረሃ እንድትኮበልል አረጋት። ወደ በረሃ እንድትኮበልል
ሲያደርጋት እንዳመለጠችው ባየ ጊዜ ካፉ ውሃ ተፋ ይላል። ካፉ ውሃ በተፋ ጊዜ ምድር ምን አደረገች ይላል? ረዳቻት። በምን መልኩ ረዳቻት? ውሃውን ዋጠችው፣ ተሰንጥቃ ዋጠችው። ማዕበሉን ሊያጠፋ የመጣውን ማዕበል ምድር በእርዳታ መልክ ሴቷን ረዳቻት። ሴቷ የሚለውን ጉዳይ ስንመለከት ሴቷ ቤተክርስቲያንን ነው የምትወክለው። ለዛም ሁለተኛ ቆሮንቶስ 11:2 ድንግል ሴት ቤተክርስቲያንን እንደምትወክል ይነግረናል። ራዕይ 19 ይነግረናል የሙሽራውና የሙሽራይቱን መገናኘት። ኤፌሶን 5 ይነግረናል በክርስቶስና በቤተክርስቲያን ያለውን ግንኙነት። ስለዚህ እቺ ሴቷ የምታሳየው ቤተክርስቲያንን ቤተክርስቲያን ስደትን ስታስነሳ ውሃውን ምድሪቱ ዋጠችው። እንዴት ዋጠችው? በሃይማኖት የሚሰደዱ ሰዎችን የሚይዙ አገሮች ተገኙ። ከነዚህ ከተፈጠሩ አገሮች መካከል አንዷ አሜሪካ ነበረች። ብዙ የሃይማኖት ስደተኞች ፈልሰውና ተሰደው መጥተው የተጠጉባት ምድር። ስለዚህ ይሄ ሴቷን ያሳደዳትን ውሃ ምድር ተከፍታ ዋጠቻት። የመጣባትን ስደት የሚያስቀሩ ወይም ደግሞ ለቤተ ክርስቲያኗ ከለላ መስጠት የሚችሉ የነፃነት ምድሮች ተገኙ። እንግዲህ ቤተ ክርስቲያኗ እንዴት ተሰደደች ወደሚለው ጠልቆ ለመግባት ብዙ መሄድ የሚያስፈልገው ስለሆነ ያንን በዚህ ላይ ልተወውና ከባህር ወደ ወጣው አውሬ እንሂድ። ከባህር የወጣው አውሬ ደግሞ የምንመለከተው አሁንም የሚያሳድድ ነው። ከህዝብ የተገኘ ነው። ከህዝብ የወጣ ነው። ይሄም አውሬ የወጣው ከውሃ መሆኑን የሚያሳየው ከህዝብ ወጥቶ በቤተ ክርስቲያን ላይ ምን ያክል ስደት እንደሚያከናውን ነው ራዕይ 13 የሚያስቀምጥልን። በጣም የሚገርመው ነገር ደግሞ የአውሬ ሲቆስል እናየዋለን። ለምን ቆሰለ? እንዴት ቆሰለ? ወደዛ መግባት በጣም ከባድ ነው። እሱ ከቆሰለ በኋላ ግን ለማሳጠር ያክል ከደረቅ መሬት ደግሞ ሌላ የወጣ አውሬ አለ። ይሄ ከደረቅ መሬት የወጣው አውሬ የሃይማኖት ነፃነት ይገኝባት የነበረች ምንም ሰው ያልነበረባት ምድር እንደገና ወደ አሳዳጅነት እንደምትሄድ የሚያሳይና የሚያመላክት ነው። ስለዚህ ወደ መጨረሻ ስንመጣ ጦርነቱ የሚሆነው በእግዚአብሔር ሕዝብ መካከልና በዚህ በተነሳው ሁለተኛው አውሬ መካከል የሚደረግ ጦርነት ነው። ጦርነቱም ደግሞ የሚሆነው መንፈሳዊ ጦርነት ነው። ይሄ መንፈሳዊ ጦርነት ምን አይነት ጦርነት ነው? የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ክርስቶስ እምነት ባላቸው መካከልና የእግዚአብሔርን ትእዛዝና የኢየሱስ ክርስቶስ እምነት ያላቸውን በሚያሳድዱ መካከል የሚደረግ ጦርነት። እንግዲህ ወደ መጨረሻ ዓለም እየከፋች ነው የምንመጣ ያለበት ምክንያት ዓለም እየከፋች ስትመጣ የመጨረሻው ጦርነት የሚከናወነው የሚካተተው በዚህ መንገድ ይሆንና የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስ ክርስቶስ እምነት ያላቸው በአሸናፊነትና በድል አድራጊነት ይወጣሉ። ለምን?
እግዚአብሔር አታድርጉ የሚለውን ሕጉንና ትእዛዙን የሚከተሉ ስለሆነ አዳምና ሔዋን የሳቱበት ያኔ በዛ መንገድ ስለነበረ ዛሬም ሰይጣን በዚያ መንገድ ሊያስት እንደሚመጣ የሚረዱ ጦርነታቸውን በዚህ ላይ አድርገው ላይ ያደርጋሉ፣ ያሸንፋሉ። እግዚአብሔር ይስጥልኝ። እንደዚህ ብለን እንደመድመው ይሻላል። የአንድ ዓመት ትምህርት በ10 ደቂቃ። እውነትህን ነው። በጣም ከባድ ነው። በጣም ከባድ ነው። እኔም ይህንን ትምህርት ሳጠናው እንዴት አድርገን ነው በ10 ደቂቃ ውስጥ ይህንን ነገር መሸፈን የምንችለው የሚለውን ነበር እና ብዙ ጥያቄዎችም የሚፈጥሩ ነገሮች ስላሉ ለተመልካቾቻችን በተለይ የራዕይ መጽሐፍ እና የዳንኤል መጽሐፍን በጥልቅ አጥንተው የማያውቁ ተመልካቾቻችን ካሉ ብዙ ጥያቄዎች ይፈጥራል እና እንደገና ጥያቄ ካላችሁ ወይም ጠለቅ ያለ ጥናት በዚህ ላይ የምትፈልጉ ከሆነ በፌስቡካችን ላይ ወይም በዩቱብ ላይ መልእክታችሁን ብትልኩልን ከነ ኢሜል አድራሻችሁ ያለውን ሰፋ ያለውን ትምህርት ልንልክላችሁ እንችላለን። ወደ መጨረሻው ከመሄድ ግን አንድ ነገር ልጨምር እዚህ ላይ ለተመልካቾቻችን በብዛት በተለይም በመጨረሻ ጊዜ ይሄ 666 የሚለው ነገር ብዙ ነገር የሚናፈሱ ወሬዎች አሉ። ያም እንግዲህ የተገኘው ከየት ነው? በራዕይ ምዕራፍ 13 ቁጥር 18 ላይ የሚለው ምንድን ነው? አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ችግሩ ግን አንዳንድ ጊዜ በአብዛኛው ጊዜ ይህችን ቁጥር 18 ብቻ ወስደው የራሱን ትንታኔ ሊሰጡ ይፈልጋሉ። ነገር ግን መጠንቀቅ ያለብን ይሄ ቁጥር የሚያሟላቸው መስፈሪያዎች አሉ። የነዛ መስፈሪያዎች የተገለጹት ከቁጥር 1 ጀምሮ ነው። ከቁጥር 1 ጀምሮ ያለውን ስንመለከት ማስፈሪያ ነጥቦች አሉት። እነዛን የሚያሟላ ሁሉ ነው ያ ቁጥር ያለው እንጂ ቴክኖሎጂ አይደለም፣ የኮምፒውተር ቺፕስ አይደለም፣ ሌላም ነገር ወይም ታቶ አይደለም። ግን ማጥናት ያለብን ይሄ ምዕራፍ 13 ጠቅላላ ስለዚህ ስለ መጨረሻው ቁጥር ስላለው ሰው ስለሚናገር ያንን አጥንተን በጥንቃቄ ብንመለከተው መልካም ነው የሚለውን ማሳሰቢያ ለመስጠት ስለምፈልግ ነው። ወደ መጨረሻው ጥያቄ እንሂድ ዩሱፍ። እንግዲህ በዘመናት ውስጥ ሁሉ እንደምንመለከተው ታሪክ ስንመለከት መንግስት ይመጣል፣ መንግስት ይወርዳል፣ መንግስት ይመጣል፣ መንግስት ይወርዳል። በዛ ውስጥ ደግሞ ግን መጽሐፍ ቅዱስ የራሱ የሆነ ትልቅ ችግር ነበረበት። ምክንያቱም በዘመናት ውስጥ እግዚአብሔርን በታማኝነት ሲጠብቁ፣ እግዚአብሔርን ቃል በታማኝነት ሲከተሉ፣ የእግዚአብሔርን ምሪት በታማኝነት ሲከተሉ የነበሩ ሰዎች አሉት በዘመኑ ሁሉ እና አሁንም በመጨረሻውም ዘመን ይኖራሉ። እና የዚህ ነገር እንግዲህ በመጽሐፍ ቅዱስ አነጋገር ቅሬታ ይባላሉ። እና ይሄ ቅሬታ የሚለው ነገር ምን ማለት ነው የሚለውን አንደኛ፣ ሁለተኛ ይሄ ቅሬታ የሚለው ቤተክርስቲያን ነው ወይስ ግለሰቦች ናቸው የሚለውን ነገር ለተመልካቾቻችን ግልጽ አድርገን ይሄስ የቅሬታው እንቅስቃሴ ወይም ከዛም በፊት የነበሩት መቼ ነው የጀመረው በታሪክ ውስጥ የሚለውንም ጊዜ ካለ አጠር አድርገህ ብታቀርብልና በዛ ውይይታችንን ብናጠቃልል ይሱ። ጥሩ። ቅሬታ የሚለው ቃል በእንግሊዝኛ ሪምናንት የሚለው እውነትን በመያዝ ሰይጣን ሲያሳድድ እውነትን ይዘው የቀሩ በእውነት ላይ የተመሰረቱ ጥቂት ህዝቦች ማለት ነው። ከስደት የተረፉ ከመከራ የሚተርፉ ጥቂት ህዝቦች ማለት ነው። ለእውነት የሚቆሙ በመከራ ውስጥ የሚሄዱም አሉ ናቸው አይደል? የሚተርፉ ሳይሆን መከራ ውስጥ ይሄዳሉ፣ የሚያልፉ የእግዚአብሔርን እውነት የያዙ ግን ጸንተው የሚቆሙ እስከ መጨረሻው ጸንተው የሚቆሙ ቅሬታዎች ተብለው የሚጠሩ እግዚአብሔር አሉት። እነዚህ ቅሬታዎች ደግሞ እግዚአብሔር አዳምና ሔዋንን ከፈጠረበት ጊዜ ጀምሮ ቅሬታ ህዝብ ነበረው በየዘመኑ። አዳምና ሔዋን በኖህ ዘመን ስንመጣ ኖህና ቤተሰቡ፣ ወደ አብርሃም ዘመን ስንመጣ አብርሃምና ቤተሰቡ፣ ወደ ያዕቆብ ስንመጣ ያዕቆብና ቤተሰቡ፣ በህዝብ ደረጃ ስንመጣ እስራኤል
በቤተ ክርስቲያን ደረጃ ስንመጣ እውነትን የያዘ ህዝብ፣ ይሄ የእግዚአብሔር ቅሬታ ህዝብ ነው። እስከ መጨረሻው ጌታ ኢየሱስ ክርስቶስም እስከሚመጣ ድረስ የቅሬታ ህዝብ፣ እግዚአብሔር ለሰጠው የሚቆም እውነተኛ ህዝብ ይኖራል። ስለዚህ በዚህ መንገድ እግዚአብሔር ቅሬታውን ሲመራ የተሰደዱት ሰዎች ወደ ተለያየ ምድር ሲሄዱ የተተፋውን ውሃ ምድር ዋጠችው ብለናል። ምድር የዋጠችበት ምክንያት ቅሬታዎቹን ለማትረፍ ነው። የእግዚአብሔርን ቅሬታዎች፣ እነዚህ ቅሬታዎች በጳጳሳዊ አገዛዝ እና በሮም ፓጋን ስደት ሲሰቃዩ ከአውሮፓ ነቅለው መጥተው ወደ ስካንዳናቪያን ሀገሮች በዛው እንደገና ደግሞ በተለይ ወደ ዩናይትድ ስቴትስ ኦፍ አሜሪካ በመምጣት የእግዚአብሔር ቅሬታ ህዝብነታቸውን ቀጠሉ። በጣም የሚገርመው ነገር ራዕይ ምዕራፍ 10 ቁጥር 1ን ስንመለከት መልአክ እናያለን። ይሄ መልአክ ምን አይነት መልአክ ነው? አንድ እግሩን በውሃ አንድ እግሩን በምድር ያደረገ የተከፈተች መጽሐፍ የያዘ እና ይሄ የተከፈተውን መጽሐፍ ደግሞ እንካ ብላ ብሎ ራእዩን ለሚያዩ ሰው የሰጠ፣ ያንን በበላው ጊዜ በሆዱ መረረው፣ በአፉ ጣፈጠው፣ ለሆዱ ግን መራራ ነበር። ይሄ መልአክ ማን ነው? መልእክቱስ ምንድን ነው? የተሰጠውስ በየት ቦታ ነው ብለን ስንጠይቅ በዩናይትድ ስቴትስ ኦፍ አሜሪካ በእግዚአብሔር ቅሬታ ህዝብ የተደረገ እንቅስቃሴ ነው። ይሄ እንቅስቃሴ የተጀመረው በዊሊያም ሚለር አማካኝነት ሲሆን መልእክቱ ደግሞ ጌታችን ኢየሱስ ክርስቶስ በ1844 ይመጣል የሚል ነበር። ጌታችን ኢየሱስ ክርስቶስ በ1844 ሳይመጣ ቀረ። ውሰድ ብላው ሲባል ወሰደው፣ በላው፣ ባፉ ጣፈጠው፣ መረረው። የዊሊያም ሚለርን መልእክት ብዙ አያሌ ሰዎች ተቀበሉ። ውጤቱ ግን አሳዛኝ ውጤት ነበር። ውጤቱ ለምንድን ነው አሳዛኝ ውጤት የሆነው? ብዙ ሰዎች ከእግዚአብሔር ሄዱ። ዳርዊን ተነሳ። ከዳርዊን ትምህርት ጋር እግዚአብሔር የለም የሚል ትምህርት አብሮ መሄድ ጀመረ። እንደገና ደግሞ አንዳንዶች የዳንኤል መጽሐፍ የተዘጋ ስለሆነ ሊከፈት አይገባውም ብለው እስከ ሞት ድረስ ጠሉት የዳንኤልን መጽሐፍ። እነዚህ ሁኔታዎችን እንመለከታለን። መልአክ ምንድን ነው የሚወክለው የሚለውን እንደው ግልጽ እንዲሆንላቸው አንድ ሁለት ቃል ተናግሬ ባል መልአክ የሚወክለው ብዙ ጊዜ መልአኩን ራስን ይመለከታል፣ ህዝብን ይመለከታል። ህዝብን በሚመለከትበት ጊዜ ደግሞ የሚሰጠው አገላለጽ አለው በመጽሐፍ ቅዱስ። ራሱን መልአክን ሲወክል ደግሞ የሚሰጥበት አገላለጽ አለው። ለምሳሌ ራዕይ ምዕራፍ 2ን ስንመለከት ወደ ኤፌሶን መልአክ ጻፍ ይላል። ይቀጥልና ደግሞ ወደ ስሚርና መልአክ ጻፍ ይላል። ይቀጥልና ደግሞ ወደ ጴርጋሞን፣ ቲያጥሮን፣ ፊላዶልፊያ፣ ላውዶቂያ መልአክ ጻፍ እያለ ይቀጥላል። እነዚህ በሙሉ አብያተ ክርስቲያናት ናቸው። መልአክ ብሎ የሚጠራቸው በእነኛ አብያተ ክርስቲያናት የሚገኙትን ህዝቦች ነው። ኤግሎስ የሚለው የግሪክኛ ቃል ሁለቱን ትርጉም የመያዝ ኃይል አለው። ስለዚህ በዚህ ዘመን ይሄ የታየው መልአክ፣ የተከፈተች መጽሐፍ ይዞ የታየው መልአክ መልእክቱን ይዘው በዚያ ዘመን የሚነሱትን ህዝቦች የሚያሳይ ነበር።
በዩናይትድ ስቴትስ ኦፍ አሜሪካ ይሄ የጌታችን የኢየሱስ ክርስቶስ በ1844 ይመጣል የሚለው መልእክት እጅግ የተስፋፋ ነበር። ያ ሳይሆን ቀረ። ያ የመጀመሪያው መልአክ መልእክት የጀመረበት ነበር። ከዛ በኋላ ግን ክሊርሊ የሶስቱ መልአክ መልእክት የምንለው በዮሐንስ ራእይ ምዕራፍ 14 6 መሰረት ይህንን መልእክት ይዘው የተነሱ ህዝቦች አሉ። የመጀመሪያው መልአክ መልእክት ምንድን ነው? እግዚአብሔርን ፍሩ፣ ምስጋናም ስጡት፣ የሚፈርድባት ጊዜ መጥታለችና ባህርን፣ የብስን፣ ምድርን ለፈጠረ ስገዱ። የሁለተኛው መልአክ መልእክት ደግሞ ከባቢሎን ውጡ። የሶስተኛው መልአክ መልእክት ደግሞ የአውሬውን ምልክት በእጃችሁ ወይም በግንባራችሁ አትቀበሉ፣ አትውሰዱ። ይሄ የሶስቱ መልአክ መልእክት ነው ባጭሩ ስንመለከተው። እንግዲህ እነዚህን መልእክቶች በምንወስድበት ጊዜ ዙረው ተዘዋዝሮ መጥተው የሚያስቀምጡን ከዳንኤል ትንቢት ላይ ነው። የዳንኤል ትንቢት ምንድን ነው ያለው? በዚያም ዘመን መንግስት ይነሳል። ያ የሚነሳ መንግስት ደግሞ የማይፈርስ መንግስት ነው። ድንጋዩዋ መታ የምትፈጨው ምስሉን ነው። ስለዚህ ያ የማይፈርስ መንግስት የሚነሳበት ዘመን አሁን ነው። ስለዚህ ራሳችንን ለእንደዚያ ልናዘጋጅ ይገባል። እግዚአብሔር ይስጥልኝ፣ ጨርሻለሁ። እሺ፣ እግዚአብሔር ይስጥልኝ ኢሱ። በተለይ እነዚህ ቅሬታ የምንለው ሰዎች ለእግዚአብሔር ብርሃን የተሰጡ ባወቁት የሚመላለሱና እውነቱ ሲገለጽላቸው እውነቱን ተቀብለው የሚቆሙ በመጨረሻው በመከራም ዘመን ጸንተው የሚቆሙትንም የሚያመላክት ይሆናል። እንግዲህ በዛ ውስጥ እኛም እንድንገኝ እግዚአብሔር እንዲረዳን ጸሎቴ ነው። እና ተመልካቾቻችን በዚሁ ውይይታችን እናጠቃልላለን። ጥያቄ ካላችሁ እባካችሁ በፌስቡክም ወይም በዩቱብም ብትልኩልን ጥያቄዎቻችሁ ይደርሱናል። ለጥያቄዎቻችሁ መልስ ለመስጠት እንሞክራለን። እንግዲህ በሚቀጥለው ሳምንት በተለየ አርዕስት እስክንገናኝ ድረስ የእግዚአብሔር ጸጋና ምሕረት ሁላችንም ጋር ይሁን። አጭር ጸሎት በማድረግ ፕሮግራማችንን እንዘጋለን። እንጸልይ። ጌታ አባት፣ ጌታ አምላክ ስላስተማርከን ትምህርት እጅግ አድርገን እናመሰግንሃለን። በተማርነውም እንድንኖር አንተ እርዳን። አብልጠንም ቃልህን እንድናጠና፣ አብልጠንም ቃልህን እንድንቆፍር እና አንተንም እንድናውቅ እና በአንተም ውስጥ መኖር እንድንችል ትረዳን ዘንድ እንጠይቅሃለን። በጌታ በኢየሱስ ክርስቶስ ስም ስትል ጸሎታችንን ስማን። አሜን።